بسم سلاسي سلام أملاخ مساخم يكون كمي وعلكم دحن دوعلكم እግዚአብሔር ይመስገን በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎትና በረከቱ ናይ አቡነ ሊባኖስ ምስኩላትና ህዝበ ክርስቲያን ይሁን። ከዕለታት አንድ ቀን ከንጉስ ጭፈራዎች የታመመ ትኩሻውም ከጉልበት ጋር እስከሚገናኝ የጎበጠ አንድ ወታደር ነበረ። ወደ አባታችን አቡነ ሊባኖስ ቦታ በፈረስ ጭነው አምጥተው አባታችን አቡነ ሊባኖስ በመስቀል ባርኮ ባፈለቀው በህይወት ውሃ አጠመቁት። በክቡር በአባታችን በአቡነ ሊባኖስ መቃብር ውስጥም አስቀመጡት። ከዕለታት አንድ ቀን ካህናት በማህሌትን እያመሰገኑ ሳለ የዚያ በሽተኛ አጥንት ሲንቋቋ ከቤተ ክርስቲያን አንጨት የተሰበረ መስሏቸው ወደ ቤተ ክርስቲያንም ጠፈር ይመለከቱ ጀመሩ። ዳግመኛው ወደዚያ በሽተኛ ርጠው ቢሄዱ ሁለንተናው ተቃንቶ ድኖ አገኙት። ከተኛበትም አነሱትና እግሩን ወገቡን ጸንቶለትን ተቃንቶ በእግሩን ሄደ። አንድ ካህንም ወንድሜ ሆይ እንደምን ሆነህ ዳንክ ብሎ ጠየቀው። እሱም ተኝቼ ሳለ አንድ ሰው በመነኮስን ተመስሎ ወደ እኔ መጣና በመስቀልን ምልክት በላዬ ላይ አማትቦ አጥንቶቼን ሁሉ እየተንቋቋ ጮኸ። ይኸውም ዛሬ እንደምታየኝ ተቃንቼ ድኜ አለሁን አለ። ያየና የሰማን ሁሉ እግዚአብሔርን አመሰገነ። ለቅዱስ አቡነ ሊባኖስም ፍጹም ተገዙለት። ያን በሽተኛ አባታችን አቡነ ሊባኖስ በጸሎትን ካፈለቀው ከጸበሉ ይዞ ወደ ንጉስን ወደ ሰይፈ አርዕድን ሄደ። በዚህን ምክንያት ንጉስ ሰይፈ አርዕድ ወደደው። ያን በሽተኛ ያየውን ሰውን ሁሉ አደነቀ። ያን በሽተኛ ብዙ ገንዘብን ሁሉ ለአባ ሊባኖስን ቤተክርስቲያን አወረሰ። ስሙም መጣ መሐሮ ተባሃለ። በትግርኛ ደማ አባ መጣ መሐሮ ማለት እዩ። አባታችን አቡነ ሊባኖስ ጸሎትና በረከቱ ከሁላችንም ከተዋህዶ ቤተክርስቲያናችን የተዋህዶ ልጆችን ጋር ይሁን። ከሁላችንም ከህሙማትና ከጭንቃት ከስደተኛታትና ከሁላችንም ጋር ይሁን። በረከቱና የአቡነ ሊባኖስ ምስኩላትና ህዝበ ክርስቲያን ያሉ ከኩሉ ክፉ ዘበለ ይድሕነና ካብ ንፈርሖ መከራ ይሰውረና ካብ ዘሎ መዓትን ካብ ዝመጽእ መቅሰፍትን መሐረና በዓዲ በረኻ ድማ ሰላም ፍቅሪ ይስማዓና። ድምፂ ወለድናን ሓወትና ሰሚዕና ስደትና ሓፂሩ መሬት ዓድና ንረግጸሉ ይግበረና። አቡነ ሊባኖስ በመስቀሎም ገይሮም ይባረኹና አሜን። መንገድና ቅኑዕ ሓሳባትና ቅዱስ ድማ ይግበሮ አሜን። በረከቶም ይሕደረና። ስለ ሁሉ ነገር እግዚአብሔር ይመስገን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ስምከ ወበምድር ሲሳየነ ዘለለዕለትነ ሀበነ ሀበነ ከመ ንሕነኒ